ልጃገረድ ሆኜ ነው ያንን የምለው። እንግዲህ ይሄን የምትሉት በዛን ሰዓት ያው ከአባቶቻችን እናንተም ተቀብላችሁ ነው ይሄንን የሰማችሁት። እንግዲህ ወረደ በመረሬ ማርያም ወረደ በመረሬ እድሜ አይደለም ለገበሬ ዳቦ እንቆርሳለን። የት እዛው እንትን ላይ ዝጎ የምንልበት ላይ እናዋጣለን። ሁላችንም የሚበራበት ማለት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገር ውስጥም በአገር ውጭም ያላችሁ ውድ ተመልካቾቻችን እንግዲህ በገጠር ነው የሚገኘው በግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በዛ ነው እንግዲህ ሱባኤያችንን እያሳለፍን ያለነው። እናንተስ በከተማም በገጠርም ያላችሁ ሱባኤው እንዴት ነው? እንዴትስ እያሳለፋችሁ ያላችሁት? እንግዲህ እስቲ ዛሬ ደግሞ አንድ እናት ጋር መንደር ሄጄ ነው ጎራ ብዬ ነው ፍልሰታን ሱባኤያቸውን እንዴት እንደሚያሳልፉ በድሮ አባቶቻችንና እናቶቻችን እስቲ ከነሱ እንማር። ዛሬ እንዴት እንደነበረ እንዴትስ እንደሚያሳልፉት በእንግዲህ ከጥንት ከድሮ አባቶቻችን እንዴት በዓሉን ፍልሰታን ጾመ ፍልሰታ እንዴት እንደሚያሳልፉ ጾሙስ እስከ ስንት ሰዓት ነው የሚጾሙት? እንግዲህ ማታ ምህላ አለ በከተማ በገጠርም በቤተክርስቲያን። እነሱ ጋርስ በገጠርስ እንዴት እንደሆነ ከነሱ እንማር። ተከታተሉን። እሺ ሰላም እናታችን እንደምን አደራችሁ? እግዚአብሔር ይመስገን አለ እግዚአብሔር ይመስገን። እስቲ ድሮ እንዴት ነበረ? እግዚኡታ አለ ይባላል ማታ አድባር ላይ ወይ ደግሞ ነው አይደለም ይባላል? አልተሳሳትኩም? አዎ ልክ ነው። ችቦ የምናበራበት ላይ ችቦ የሚበራበት ቦታ እንዴት ነው የምታከብሩት? እንዴት ነበር የምታሳልፉት? ያው ነሐሴ 1 ቀን ፍልሰታ ስገባ ዝጎታ እንጀምራለን። ልጆይ ተመጣን ማለቃለን ማንታም ያወጣል ዋና መሪ ማለት ነው። መሪ ያው ቤተክርስቲያን እንደሚሉት ማለት እዛ ዚኦ ማረና ክርስቶስ እንላለን 7 ጊዜ ዚኦ ማረና ክርስቶስ 7 ጊዜ። ከዛስ ምን ተማርያም ማረና ክርስቶስ ምን ተማርያም ማረና ክርስቶስ 7 ጊዜ ክርስቶስ ዝጎ ክርስቶስ ዝጎ ክርስቶስ ዝጎ አምላክ እንላለን። ዝጎ አምላክ ኪርያላይሶስ እንላና ያድነን ተማቱ ሰውተን በምሕረቱ ተማርያም ወላዲቱ ያድነን ተማቱ ሰውተን በምሕረቱ ተማርያም ወላዲቱ። ስንት ጊዜ? 77 ጊዜ ነው። 77 ጊዜ። ከዛ መጨረሻ ስማን አምላክን ወመድኃኒነ ስማን አምላክን ወመድኃኒነ ቅዱስ ሚካኤል በክንፈ ጥላ ልጠለል በክንፈ ጥላ ልጠለል ቅዱስ ሚካኤል በክንፈ ጥላ ልጠለል። ስንት ጊዜ? ያው 7 ነው። 7 ጊዜ። ቅዱስ ጊዮርጊስ መጣ በፈረስ የመጣ መጣት ሊመልስ ቅዱስ ገብርኤል ያሴፋማ ሲሄድ አይታይ በኮፍ ጫማ እመቤታችን ደግሞ ማርያም ወረደ በበረሃ ስልጡን ስትወርደው በደም ጫማ ውሃ ቢጠማት ብትለምን አሞጣ ጠጧት የዘሆን እመሆይ ማርያም ስንል ጊዜ እመሆይ ማርያም ስንል ጊዜ ውሃ ይቆማል በትካዜ እኛ ሶስቱ
የዝናቡን ጌታ ውሃ ነሱ የዝናቡን ጌታ። ይሄንን ሁሉንም 77 ጊዜ ነው። እመሆይ ማርያም ስልሽ ወዲህ ላገኝሽ ሳሎ ምሕረት ወርደሽ እመሆይ ማርያም ስልሽ ወዲህ ላገኝሽ ሳሎ ምሕረት ወርደሽ አሳቤን ልነግርሽ ችግሬን ላዋይሽ ወይ ለመነና ልጅሽ ወይ ታደገና ልጅሽ እመሆይ ማርያም ወረደ በመረሬ ማርያም ወረደ በመረሬ እድሜ ልለም ለገበሬ እድሜ ልለም ለገበሬ። ይሄ ነው እንግዲህ የሚማረው። ይላል የእመቤታችን የቀረ ሌላ የእመቤታችን ምናልባት የረሳቸው እመቤታችን አይው ነው። ማርያም ወረደ በበረሃ ነው። ይሄ ነው፣ ሌላ የለም። እሺ እንግዲህ ይሄንን በልጅ ልጃገረድ ሆኜ ነው ይሄንን የምለው። እንግዲህ ይሄንን የምትሉት በዛን ሰዓት ያው ከአባቶቻችን እናንተም ተቀብላችሁ ነው ይሄንን የሰማችሁት። እንግዲህ በምታደርጉ ሰዓት ከምሽቱ ስንት ሰዓት ከብቶቻችሁን ካስገባችሁ በኋላ ነው ይሄ ጅውታው የሚጀምረው? ከብት አብልተን አስገብተን ያው በሰዓቱ ሰዓት አለ፣ የተወሰነ ሰዓት። በዚህ ሰዓት ያችን መቼ ነው የምትጨርሱት? ፍልሰተ ነሐሴ 1 ጀምራችሁ መቼ ነው የሚያልቀው? ያው ለ16 ያለቀ ዕለትስ ምንድን ነው የምታደርጉት? ዳቦ እንቆርሳለን። የት? እዛው እንትን ላይ ዝጎ የምንልበት ላይ እናዋጣለን። ሁላችንም እናዋጣለን። ዳቦ ቆርስ እየተሳሳቀን በልተን ተዛምደን እንገባለን። ስለዚህ እንግዲህ በዓመት እቺ ያው ህግና ደንብ ነች። አትቀርም። እኛም ስንሄድ ተከታይ ያለ ይቀጥላሉ። ጾምስ ትጾሙ ነበር? ጾም እስከ 7 ሰዓት ያኔ ጠበቅ ያለ ነው ጾሙ። እንዴ ፍንክች የለም 7 ሰዓት ነው የፍልሰታ ጾም። እንደውም የልጆች ጾም እየተባለ ይሰጠናል። 7 ሰዓት ነው ጾም። እሺ ቅዳሴ ትሄዱ ነበር? ቅዳሴ ቤተክርስቲያን እንደዛሬ የለም፣ ሩቅ ነው። የተወሰነ የሚለቀንም የለም። ያው ሽማግሌዎች በጣም ሩቅ ነው፣ አይቀራረብም። ቤተክርስቲያን ሩቅ ነው፣ የለም እንደዛሬ ያን ጊዜ። አሁን ቤተክርስቲያን በዛ። አሁን በየደጁ ሆነ። አሁን ስንፍና መጣ። በቃ ለባይ ስንፍና ሳይሆን ዛሬ እንደውም ቅዳሴ እየተገበረ ነው። ያኔ የሆኑ በቃ ባልቴቶች እንደዚህ ሽማግሌ ወጣት እንደዚህ ወደ ቤተክርስቲያን አይሄድም፣ ክልክል ነው። ሩቅ ስለሆነ ከመንገዱ አንፃር ወይ እንደውም አይፈቀድም፣ ለልጆች አይፈቀድም። ያው ዝጎታ ጾም ቡሄ ይሰጠናል። ያችን ቡሄ እሷን ነው የምንጠብቀው። እሺ የአሁኑ ልጆችስ ያከብራሉ እንደዚህ? አሁን ጊዜታው ያሁን ያለ አይመስልም እንደ ድሮ ተበቅ ያለ ቪዲዮ ጀመር እያደረጉ ያው እዚህም ስለወጣ ዝጎ አቤት ብለው ነው ዝምኝ እንጂ ሌላ የለም። ድሮ ይሄንን አቀናብረው የሚል የለም። አሁን እንደው ትርጉሙን ያጎታል ይሄንን የእመቤታችን በበረሃ መሰደዷ ምናምን ምን እንደሆነ? አዎ እንግዲህ ምስም እኔ እንደውም ሰማው ዘን ጊዜ የመነሻውን ነገር ስላላቅም እንጂ ልጅዋን ይዛ አይሁዳኖች 3 አይሁዳኖች ሲያበሯት አንደኛው ተወስጣቸው ሲለይ ሁለቱ ሲያበሯት ነሐሴ 1 ቀን ጀምረው ሲያበሯት ስትሄድ ስትሸሽ የውሄ ዕለት ያዳርሳታል። አይሁዳን ሲያዳርሳት ልጆች እነዚህ ተሰብስበው ጅራፍ ያጨዋሉ። እንደዛሬ ነጭ ፎጣ መልበስ የለም። አውጄዲና ጌሳ ነው ሳር የሳር ልብስ አለ። ልጆች አድኑኝ ትላቸዋለች እናታችን እህታችን። አድኑኝ ስትላቸው ተኙ እዚህ ጋር ተኙ ስትል ግማሹ ጌሳውን ግማሹ ደበሎውን ብትስ ያረጋታል። ማንን? እመቤታችን ልጅ እረኞቹ ልጇን አላስትሽ ሲያዳርሳት እና አሁን ያንን ደበሏቸውን ጌሳውንም ሲያለብሳት መጣ ያነገነጋ ይሁዳን እንግዲህ እሷን ወይም ልጇን ሊበላ ነው ወይ እሷን እናንተ እዚህ ሄደች ሴትዮ ተየት ደረሰች ይችላል አለፈች እየሮጠ ሄደች እየተገላመጠ በዛ ጋር ሄደች አለፈች እሱ ሄዳለ ብሎን እሷን ተኋላቶ እሱ ወደፊት ገሰገሰ ቀና ብላ ስታይ አይሁዳን ሄዷል
ቀና ብላ ስታይ እናንተ ልጆች ላይ በመረቀቻቸው ታያት ጀምሮ ታክስት ታጎት ተክርስትና እናት ምናምን በቃ ዘር የተባለ የውሄን ሰጥቻቸዋለሁ። እስተዛባዘራቸው የተባረከ ይሁን። ይሄንን ያላረገ ወላጅ እርጉም ይሁን። 7 ዘር ተክርስትና እናት የውሄያችሁን እንዲሰጧችሁ ፈቅጄላችኋለሁ። እና ተመረቃቸውና እመቤታችን ናት እረኞቹን የመረቀቻቸው። የመረቀቻቸው እችን ደብረ ታቦርን ሰጥቻቸዋለሁ። ደብረ ታቦርን ያው ሰጥቻቸዋለሁ ብላ በዚህ መርቃቸው እሷም ወደ ኋላ ተመለሰ። ወደ እንግዲህ ወዴት ነው ወደ ምንድን ሄደች ይባላል። ተረሳኝ። ብዙ ነበር ታሪኩ ብዙ ነበር። ይሄ ነው ይሄንን ነው የማውቀው። እንግዲህ ይሄንን የምትማሩት በቤተ ክርስቲያን ነው ወይስ ቤት ቁጭ ብላችሁ አባቶቻችሁ ነበረ ሲናገሩ የሰማችሁት? ወይስ ይሄንን ሲናገሩ ይሄንን የህይወቷን ታሪክ ሲናገሩ አው በቄሶች ምናምን እንጂ ይሄንን ደግሞ ዝጎታውን እንደሚቀጥሉት አይደለም ተከታዮቹ ህፃኖቹ እኛ ወደ ኑሮ ወደ ምናምን ስንሄድ እነሱ ይቀጥላሉ ተወላጁ። እሺ ታሪኩንም እንደዚሁ ነው የሰማችሁት ማለት ነው አባቶቻችሁ? ታብኛው እኛም ተነሱ ተጓደኞቻችን የተረከቡ እኛ እያገቡ ሲሄዱ እኛ ደግሞ እንተካለን። እኛ ደግሞ ዛሬ እንስማማለን። ደግሞ እኛ ሲሄዱ እኛ ያው ዛሬ ደረስን። በትክክነት ነው እየተተካን ነው እንጂ ብዙ የሚያስተምረን የለም። እዛው እየተማርን ነው እኛ። እና እስቲ እንደው ሌላውስ እንደው አንዳንድ ታሪክ አለ እስቲ የሚነግሩን? እንደው ለምን እንደው ይሄንን እኔ የማውቀው ለልጆች የማያውቁት እስካሁን ድረስ የማያውቁት ለእናንተ ይሄ ወርስ ሲሆን ይሄንን እስቲ ይሄንም ደግሞ ብትማሩበት ለትውልድ ብታስተላልፉ ብላችሁ እንደው የምትነግሩን አለ? አሁን ከዚህ ሌላ ያለ አይመስልኝም። የለም የማውቀው ከዚህ በላይ የማውቀው የለም። እሺ ውድ ተመልካቾቻችን እንግዲህ የፍልሰታ እናቶቻችን አባቶቻችን ሲያሳልፉ የነበረ ቆይታ ይሄ ነበረ። እንግዲህ እኛም ደግሞ በቤተክርስቲያን ጊዜው ተለውጦ በቤተክርስቲያን ምህላ እንደሚደረሰው ነውና እንግዲህ ያው የአባቶቻችን ቅርስ ማለት ይሄን ለትውልድ ትውልድ ማስተላለፍ ማለት ይሄ ነው። እንግዲህ በጣም ደስ የሚል ጥዑመ ዜማ ነበረ። በጣም ደስ ብሎኛል። እናታችን እናመሰግናለን። እግዚአብሔር ያክብርልን። እንግዲህ እንደው ስንት ዓመቶት ነው እድሜዎትን ይነግሩኛል? እድሜ እኔ ይሄን ያህል ለማለት ያዳግተኛል። ደርግ ሲገባ የ20 ዓመት ነኝ። እንግዲህ ይሄን ደርግ ሲገባ የ20 ዓመት ነኝ። ትዳር መሰረቱ ያን ጊዜ። ልጆች አሉት? እኔ አሉኝ ቢያንስ ስንት 2 3 አሉኝ። እስከ 9 እስከ 10 አሉ። ኧረ ብዙ ባለሀብት ነውታ። አለ። እሺ እናመሰግናለን እናታችን። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን፣ እግዚአብሔር ይስጥልን። እናመሰግናለን። ውድ ተመልካቾቻችን እንግዲህ በድጋሜ በሌላ ፕሮግራም እስከምንገናኝ ድረስ ሰላም ሁኑልን። ሰላም ቆዩ።